أحزان قلبي لا تزول حتى أبشر بالقبول أحزان قلبي. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين وإمام المتقين محمد بن عبد الله عليه أفضل الصلاة وأزكى التسليم. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. إن شاء الله يزاري رئيساتشن يميهونو محاسبة النفس ነው። ነፍስን ሒሳብ ስለማድረግ ራስን ስለመመርመር ነው የምንነጋገረው ኢንሻአላህ። የነፍስ አይነቶችም እናያለን። ነፍስያ የምትባለዋ ምንድነች? ወደ ሌላ የምንጠቁምበት ሳይሆን ወደ ማን ነው? ወደ ራሳችን ብቻ የምናይበት ነው ኢንሻአላህ። ሙሐሰበተ ነፍስ አንድ ባሪያ ራሱን በራሱ መመርመር ማለት ነው። ሒሳብ ማድረግ፣ ኦዲት ማድረግ። ሁሌም ሙእሚን ራሱን ጠያቂ ነው። ለምን ይህን ተናገርኩ? ለምን ሰጠሁ? ለምን ከለከልኩ? ለምን ተቆጣሁ? ለምን ሁሌም ምን ያደርጋል? ራሱን ሁሌ ይጠይቃል። ራሱን ከመጠየቅ ቦዝኖ አያውቅም ሙእሚን። አላሁ ስብሓነሁ ወተዓላ በሱ የካዱ ሰዎችን ሲገልጽ ቁርአን ላይ ምን አላቸው? ነሱላህ ፈአንሳሁም አንፉሰሁም። አላህን ረሱ፣ አላህ ነፍሳቸውን አስረሳቸው ይላል አላህ ስብሓነሁ ወተዓላ። ተቃራኒው አላህን የሚያስታውሱ ሰዎችን ነፍሳቸውን እንዲያስታውሱ ያደርጋቸዋል ማለት ነው አሉ ዑለማዎች። አላህን የመርሳት ቅጣቱ ራስን መርሳት ነው። ነፍስን አለመከታተል፣ ነፍስን ልቅ ማድረግ፣ ነፍስን ያሻችውን እንድትሆን ማድረግ። ለምንሰራው እያንዳንዱ ነገር አላሁ ስብሓነሁ ወተዓላ ዘንድ እጠየቅበታለሁ ምን መልስ ይኖረኝ ይሆን ብሎ አለመጠየቅ፣ ራስን ሙሉ ለሙሉ መርሳት። አላህን ያስታወሱ ሰዎች፣ አላህን የሚያስታውሱ ሰዎች ምንዳቸው አንዱ ዱንያ ላይ ያላቸው ምንዳ ትልቅ ስጦታ፣ ትልቅ ኸይር ነፍሳቸውን እንዲያስታውሱ ያደርጋቸዋል አላህ። ስለዚህ ሁሌም ራሳቸውን ወቃሾች ናቸው። የሙእሚን ቀልብ ሁሌም ነፍስ ሁሌም ለዋም ነው፣ ራሱን ይወቅሳል፣ ሁሌም ጉድለት ይሰማዋል። አላህን ሲረሳ አንድ ሰው ሰዎችን ብቻ ማስታወስ ይሆናል የሱ ስራ፣ እሱን ይረሳል። ሰዎችን ማውገዝ ብቻ ይሆናል ስራው፣ ራሱን ማውገዝ ይረሳል። ለራሱ ፐርፌክሽኒስት ይሆናል። ለራሱ ምን ይሰማዋል? እኔ ፍጹም ነኝ የሚል ነገር እያዳበረ ይመጣል። የሱ ጉድለት አይታየውም። የሰዎችን ጉድለት ነቅሶ ሲያወጣ ግን የሚያክለው የለም። ኤክስፐርት ይሆናል በዛ። ነሱላህ ፈአንሳሁም አንፉሰሁም። ከባድ ቅጣት ነው። አንድ ሰው አላህ ራሱን እንዲረሳ ያደረገውን ሰው ያክል የተቀጣ የለም በዱንያ ላይ። ለምን? ነፍስን በመቆጣጠር ነፍስን በመተሳሰብ ውስጥ ነው አንድ ሰው እያደገ ራሱን እየቀየረ ወደ አላህ እየተጠጋ ስህተቶችን እያረመ መልካም ነገሮችን እያጠናከረ መሄድ የሚችለው በምንድነው? በሙሐሰበተ ነፍስ ነው። ለዚህ ነው ሰይድና ዑመር ረዲየላሁ ዐንሁ ኸሊፋ ዑመር ምን አሉ? ሓሲቡ አንፉሰኩም ቀብለ አን ቱሓሰቡ ወዚኑሃ ቀብለ አን ትውዘኑ። ነፍሳችሁን ተሳሰቧት፣ መርምሯት ሳትመረመሩ በፊት፣ መዝኗት ሳትመዘኑ በፊት። ለዛ መሰብሰቢያ ሜዳም ራሳችሁን አዘጋጁ። ለጥያቄው ለሂሳቡ ቀን ራሳችሁን አዘጋጁ ይላሉ። ራስን ማዘጋጀት የሚቻለው ሁሌም ያለ ማቋረጥ
ነፍስን በመመርመር እኔ የት ነኝ እንዴት ነኝ ምን አልኩ ምን ሰራው ይህንን ለምንድን ነው ያደረኩት ለማን ብዬ ነው ያደረኩት ሁሉም ሙእሚን ከነፍሱ ጋር ትግል ነው والذين جاهدوا فينا لنهدينهم سبلنا የታገሉ ሰዎችን ደግሞ አላህ መንገዱን ይመራቸዋል መጨረሻ ላይ ሰዎች በሁለት ይከፈላሉ ነፍሳቸውን ያሸነፉና በነፍሳቸው የተሸነፉ ነፍሳቸውን በቁጥጥር ስር ያዋሉና በነፍስያቸው ቁጥጥር ስር ያሉ ይህ በራሳችን በነፍሳችን ላይ ጌቶች እንድንሆን ኃላፊዎች እንድንሆን እንድንቆጣጠራት የሚያስችለን ትልቅ መሳሪያ ሙሐሰበተ ነፍስ ያለ ማቋረጥ ምን ማድረግ ራስን መመርመር ብዙ ነገር አወራን እስከ ዛሬ ድረስ አይደለም ስለ ቀልብ ብዙ ነገር አወራን ብዙ መስራት ያለብን ስራዎች ራሳችን ላይ እንዳሉ ተነጋገር ይህንን ሙሐሰባ ይፈልጋል በየቀኑ ከመተኛታችን በፊት ትንሽ ቁጭ ብሎ ዛሬ ቀኔ እንዴት ነበር አላህ የሚወደው አይነት ስራን የሰራሁት አይኔ ምን ተመለከተ አላህ እየሰተረልን እንጂ የኛ ወንጀል ማለቅ ያለው አዩ አለኹ አላህን ሲያወድሱት አንድ ዓሊም ምን አሉ አንተ الذي سترت معايبي ونشرت في العالمين محاسني والله لو عرفوا قبيح سريرتي لأبى السلام علي من يلقاني ولا أعرضوا عني وملوا صحبتي ولذقت بعد كرامة بهواني أنت كو جيتاي أنت نهكو نورين بمولو ستره መልካም ነገሬን በሰዎች መካከል ያሰራጨህ የሆንክ ጌታ አንተ ነህ እንደው ደግ ነገራችንን ስለምንተዋወቅ ክፉአችን ስለተሸፈነ እንጂ እንደ ሰው ልጅ ብዙ ወንጀል ውስጥ የሚወድቅ እንስሳ የለም እንስሶች እንኳን እንደዛ አይሰሩም هم كالأنعام بل هم أضل ብሎ አላህ የሰው ልጅ ነው በዛ መልኩ የገለጸው ከአላህ መንገድ የራቀ በሚሆንበት ጊዜ ከእንስሳ የባሰ ሊሆን የሚችለው ፍጡር የሰው ልጅ ነው أنت الذي سترت معايبي نورين ستركلي በሰዎች መካከል ደግሞ መልካምነቴን አሰራጨህልኝ እንጂ እኔማ لو عرفوا قبيح سريرتي والله ያሉ በአላህ ይሁንብኝ የውስጤን ቆሻሻነት ሰዎች ቢያውቁ ኖሮ ሰላም የሚለኝም አላገኝ ነበር ከክብር በኋላ እዋረድ ነበር አንተ ነህ እንዴ እንደዚህ ሳከብርህ የነበርኩት ተብዬ እናቅ ነበር ግን ነውሬን ስትር አድርገህ ያኖርከኝ አንተ ነህ ይላል እቺን ነውር ሙሐሰባ ማድረግ ይፈልጋል ማለት ነው እቺን ነውር ያለ ማቋረጥ መመርመር ያስፈልጋል ሙእሚን ራሱን በመመርመር ቢዚ ስለሆነ ጊዜ ስለማይበቃው ለሰው ምርመራ አያደርሰውም ሐቂቃ የሰው ነውር ሙእሚን አይከታተልም ለምን የራሱ ነውር ይበቃዋል የራሱ ነውር ኢንሽጋል ስለሚያደርገው ጊዜ ስለማይሰጠው የሰው ነውር ለማየት ጊዜ የለውም فمن تتبع عورات المؤمنين የራሱን ነውር ትቶ የሰው ነውር የሚከታተልን ሰው ደግሞ አላህ ቤቱ ውስጥ ተደብቆ እንኳን ቢሆን አላህ ያንን ነውሩን ያወጣበታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም የሱ ነውር መውጣቱ አይቀርም የሰው ነውር የሚከታተል ሰው የራሳችን የቤት ስራ ብዙ ወደ ራሳችን ስለመዞር ነው ማለት ነው ይህንን የተሰጠው ሰው አላህ عز وجل ትልቅ ነገር ሰጥቶታል በተለይ ደግሞ የሰዎች ነውር ከሱ ነውር ገዝፎበት ራሱን እንደረሳ ሰው ደግሞ ከባድ ፈተና ላይ ያለ ሰው የለም ይላሉ ዑለማዎቹ ዶክተር መሐመድ ራቲብ ናብልሲ ይህንን ይላሉ በጣም ከባድ ፈተና ውስጥ ያለ ሰው ማለት ይህ ሰው ነው ይላሉ የሌሎችን ሰዎች አይብ የሌሎችን ሰዎች ጉድለት በመከታተል ብዛት ራሱን የረሳ ሰው ማለት ነው ይህ ከባድ አደጋ ነው ማለት ነው ሳሊኮች ወደ አላህ መንገድ የገቡ አላህ ጋር ለመድረስ ጥረት ያደረጉ ትልልቅ ሷሊሖች
ነፍስ የምትባል ፍጡር በሰው ልጅና በሰው ልጅ ቀልብና በአላህ መካከል አቋራጭ እንደሆነች ይስማማሉ። ነፍስ ነች የሰው ልጅ ቀልብ ከአላህ ጋር እንዳይገናኝ እንቅፋት የምትሆን ነፍስያ የምንላት ነገር አለች። ነፍስያና ሸይጣን ናቸው አይደል የኛ ፈተናዎች። ነፍስ የምትባል እኛ ጋር ያለች እቺ ነፍስ ካልገደልናት በቁጥጥር ስር ካላዋልናት ወደ አላህ መድረስ አንችልም። ወደ አላህ መድረስ የሚቻለው እቺን ነፍስያ በማሸነፍ ነው። እቺ ነፍስያ ደግሞ ሰዎችን ቅድም እንዳልኳችሁ ከሁለት ከፈለቻቸው። የተቆጣጠረቻቸው ሰዎች አሉ፣ እንዳሻት እሷ እንዳሻት የምታዛቸው ሰዎች አሉ፣ የእሷ ባሪያ የሆኑ እሷን እንደፈለጉ የሚያዙ ጀግኖች ደግሞ አሉ፣ እሷን በቁጥጥራቸው ስር ያዋሉ። አንድ ትልቅ ዓሊም ምን ይላሉ? ኢንተሃ ሰፈሩ ጣሊቢና ኢላ ظፍሪ ቢአንፉሲህም። የአላህን መንገድ ፈልገው መንገድ የገቡ ሰዎች ጉዟቸው የሚጠናቀቀው ነፍሳቸው